የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርቡ የሚገኙ ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድተዋል። ማህበሩ በሪፖርቱ የኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ አገራት ተርታ ተሰልፋ እንደነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ ማሽቆልቆሉን አስታውቋል። እየጨመረ የመጣውን የዋጋ ንረት የዜጎቹን ኑሮ ስጋት ውስጥ የመክተቱን አስረድተውም ከዚህ መውጫ ያላቸውን ምክረ ሀሳቦች ለግሰዋል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር የገለጸ ሲሆን ከወራት በፊት ደግሞ ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተመድ አማካኝነት ይፋ የሆነው ይሄኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ደርሷል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን አስረድተዋል።